Mana? Sisi. Asal kau tu? Mana? Ada dia tu? Mana alam soalnya zari tu? Mana kaji? Mana? Awak pun nak mau kerja buat hantar semua tirai mata betul sebik. Ini kan, belau dah mau zari bawa tu pun naik tak ada luna. Bunya bisa dah macam bunya terus. Ni lanci kita entas di ni. Sini negeri. Anci tadi negara ada jenis ni. Saya dam tu ni bunyi nama falon nanti. Ada masuk pun. Lebih fleksibel. Ibu nak bunyi falon dah kari ada menalu. Hah? Biasa tu kerja setadam macam ni. Ndal semari lemen dia tersiapa ni let beli. Aku bunyi le tak betul kafu. Menau kalau mana lagi? Apa tak? Apa yang tak tadi? Lagi. Tu macam. Mana lagi nak biru? Mana tu soalnya ni lah kakak yang aku ni. Lagi tu yang aku. Fala. Orang nak kena mutanya boleh mucawar lain-lain jadi. Mana mesti. Dia. Terasa. Taza kau ta. Alas alas kambet. Alas yang dah bimaskara. Ma. Ini dah malu. Ma, anci zamba. Alah kishim. Anci ya zamba. Ayer marifia. Zamba kila ish ada dalam dia macam mana aku mereka beruji. Anci fiat lah ada dalam dia. Kiki. Kafu, ya zamba kafu. Ini kalam wah. Dia punya fiat soal maskara aku. Dia. Kalam Michelle kagak. Ini kalam mati lagi hari. Ini kalam asal kerja Damlo Turku, nampak aku mabar. Awak ni awak damlo asal buat sahaja kalau ni. Asal kerja ni. Dia sekolah ke buat mana? Karena saya, semir. Betul cuma nak. Bualar muaron, betaukin moro. Yang ni melihat saja. Ya mendulla. Bualar. Anjir lana baru bualar yang tak ada. Bualar tak nyata jikin. Selalu bualar buat nyan. Betul jikin kalau saya. Ya sudah saya mana terus dia tahu kau terus. ما دولار منزر نو يو زرزر نو تبات بيه تجاوز نبت እንደዚህ ይኸውልሽ تبات بيه يعني تجاوز نبت منزر ነው ዘረዘር ነው አንቺ ነሽ እንጂ መተሽ እዚህ ራቁቴን አስቀረሽኝ አንቺን ካገኘው በኋላ አንቺ ቡና ማይጠጣ ቡና ሳፈላ ምን እንደሚያንጨረጭሩ ምን እንደሚያንገበግቡ አላውቅም ኧረ እባክሽ ያንቺን ነው የምትነግሪኝ ከናሻ ይሄንን ጫማ ትናንት ገዛ ብለሽ ተንከር እንቅልፍ አጣኝ ለሊቱን ስትገላበጭ እኮ ያደር ሰማጃለሁ ለላስቲክ ያልከም አይነካከኝ ለድን የማልመኝ አይተዋል እኮ ስንቱን እንዳደረገ ስንቱን ቆዳ ስንቱን እንዳገላበት አው የቻይና ደግሞ ስገዛል የምደሞታልናት የወልወልቲ ሲባል ተሰምቷል እዴ ለካፊ ሚላክ ከርሶ ጋር ተውኖ ምን ቡና ይጠጣል እዛው በተስካኝ የማይናገረው ጋር ቢሄድ ይሻለኛል የማይናገረው ነዝና አዛድሜ አንቺ አሁን በተስካኝ ልስኝ ነው ወይ ልትነክሽ ነው የምትሄጂው ያው የለመድሽው ኮረሪ ማለት ተሰቂ እንጂ መርፌሽ ልሰጭ ካልብረ በዘከ ቶልቶላ እዚህ ቤት ደግሞ ተጋቢያታለሽ እያለሽ አይ እኔ ደምሉ አይደለም ደምሽን ያላፈሰኩ ሚስት ለባሏ ዘውድ ነች ይባላል አንቺ ተገልብጠሽ ጎፈሮሽ በጊዜራለም እኔ በረት በኩል አዳመጥ ሰው እንደዚህ ካተራራቁ ጤናስጥልኝ አድማጮቻችን ይህ አርፍዶ የደረሰን ዜና ነው በቤጂንግ በሚካሄደው በ29ኛው ዓለም አቀፍ ኦሎምፒክ ላይ የተሳተፉ ጀግኖች አትሌቶቻችን ተከታትለው በመግባት የወርቅ የብርና የነሐስ ሜዳሊያዎችን በመሰብሰብ የሀገራቸውን ሰንደቅ ዓላማ ከፍ አድርገው በማውለብለብ አንበሳ የተነወን እናቱ ነገሩ ነው አንበሳ ነው ካሜታ እንደዚህ አይነቱ 10 ቢወለድ አይቆጭም እውነቴን ነው 10 አለኝ ከኔ ጓማዚ የሌሊቱ አንሶት እስከ ቀኑ 8 ሰዓት ተኝቶ ሞትን ትሬኒንግ የሚያደርግ የሚለማመድልኝ ናተነስ ተነሳ ጓማ ገስቦ ተነስ ለለታኛ በእንጂ ምን አረጋው አፈር ላይ ተኛለ ተነስሮት ለምን ና ቤት ተቃጥሎ አንጀት ይቃጠል እንዴት ይቃጠላል ካንተ መቃጠል ና ተነስ እሺ ልምጣ
ሰው ስንት ቦታ ሄዶ አገሩን ባንዲራ ያውለበለበ ሪከርዶ ይሰብራል። አንተ እዚህ ተኝተህ ዘላለም አልጋ ተሰብርልኛለህ። ናተነስ ምን አድርግ ነው የምትለኝ? እንዴት አይነት ነገር ነው? ምን አይነት ያን ነው የምሮጠው? ና የት እንደምትወጣ አሳያለሁ። እንዴት አይነት ነገር ነው? ና እንዴት ተኝተህ መጥተህ ና። እሺ ምን ላድርግ? ምን ላድርግ? ስማ ከዛሬ ጀምሮ ጠዋት ሳትል ማታ ሌሊት ሳትል ተነስተህ ትሮጣለህ። በቃ ሮጬ ምን አገኛለሁ? ወርቅ ዝና እኔን ታስጠራለህ፣ እናትን ታስጠራለህ፣ ጎረቤት ሀገር ታስጠራለህ፣ አንተም ትጠራለህ። በቃ ማን ነው የሚጠራኝ? ኮበሪ ማን ነው የሚጠራኝ ይለኛል እንዴ? ዓለም በሙሉ ታስጠራለህ። ዝና ከፍ ያለ ይሆናል። አባዬ ያልገባ ነገር አለ እኮ። ዝም ብሎ መሮጥ አለ እንዴ? ዝም ትጥቅ እኮ የለኝም እንዴ? ትጥቅ ከየት አመጣለሁ? ታዲያ ምን ሽሪምታለ ባንዴ እንደሱ ማለት አይደለም አይደል? ቁምጣ የለኝም፣ ታኬታ ያስፈልጋል። ምን ስንት ነገር አለ። ቁምጣ አዎ ችግር የለም። እኛ እንደሱ ማለት አይደለም አይደል? ቁምጣ የለኝም፣ ታኬታ ያስፈልጋል። ምን ስንት ነገር አለ። ቁምጣ አዎ ችግር የለም። እኔ አባት ልኑር እንጂ ለቁምጣው ምንም ችግር የለም ልጅ። እውነቴን ነው። ና ለቁምጣ አንተ ሩጥና ሰውን እንጂ አገርን አስተምራ እንጂ ለቁምጣው ችግር ቆየኝ መጣው። ምሮጦ ግን 10 ሺህ ነው፣ 7 ሺህ ነው፣ 50 ሺህ ነው፣ በማራት በምንድን ነው ምሮጠው? እንዴት አይነት ነገር ነው የሚያጣጣው? ያው ቆምጣ ማለት ና ተረስ እሺ ቆምጣ አይደለም የምትፈልገው? ታዲያ ምን ትፈልጋለህ? ሌላ ቆምጣ አርጎ መሮጥ ማለት ያዝ እንዴ እንዳትቆርጠኝ። እሺ ወይ እንዴ 10 ሺህ ማራቶን እዚህ ነው ይሆንሽ። በቃ 10 ሺህ ይሆን 7 ሺህ ነው። እሺ ና ያዝ ይቆረጣል። እንዴት አይነት ጣጣ ነው? ለብሰና ይሄን አዎ ለብሰና ቆጣ እሺ ለብሼ እዚህ ሰው ምን ይላል? ሰው ምን ይላል? ምን ይላል? የጀምሎ ልጅ ሮጫ ጀመረ ነው የሚለው። ሌላ ምን ይላል? አበደ ነው የሚለው እንጂ ምን አይነቱ ነው? እኔ እኮ ለራሱ ብዬ ነው፣ ለኔ አይደለም። ለሱ ብዬ ግፋ ቤት ለኔ ቢተርፈኝ ከሚያገኘው ፍራንክ ላይ 10 ሺህ 5 ሺህ 20 ሺህ በዛ ቤት 50 ሺህ ቢቦጭቅልኝ ነው። ሌላ ምን ያመጣል? ወሽ እኔ አመሳ አቤት ወሽ ቆይ ያልገባኝ በምንድን ነው የምሮጠው? በምንድን ነው የምሮጠው? በእግር ነዋ። እንዴ ታዲያ በምንድን ነው ምራት ያለኛል እንዴ? እንደሱ አይደለም። በ5 ሺህ ነው፣ በ10 ሺህ ነው፣ በፈለከው ዋጋ ሮጥ ብቻ ሂድልኝ። ሂድ ሮጥ ያበዛ። አቤት ዘንድሮ መቼም ታየኝ አቤት ይታየኛል። ታየኝ መቼም አቤት 50 ሺህ ባገኝ 10 ሺህ ለፋዘር 15 ሺህ ለማዘር አንድ ላይ 25 ሺህ እንዴ ምን ሊተርፈኝ ነው? 7 ሺህ ለፋዘር አቤት መቼም አቤት ይኸው ማነው ቆጠራ ላይ ነን። አይ ግቡ ማነው ታስቆጥራላችሁ? እሺ ወባለ ገባ መቼም አንተና ኪሬዱ አትለያዩ።
እንዴት አትለያዩም ስትል በመልክ ነው በቁመት ነው? አይ እንደው ለታቀባት ትኖራለህ። አይሰለችም ወይ ወሬው ማለት ነው? ወሬው አይሰለችም ወይ? ምን ይሰለቻል ብለህ ነው? አንድ አይነት ወሬ አወራ እንዳንተ እንዴ? የተለያየ ፐርሚሽን አለው። የተለያየ ነው ፐርሚሽኑ። ንገረኝ። አሁን አንተ መተህ የአንድ አይነት ሰው ማለት ነው። እሺ ሰው ማለት ነው። እሺ ይሄ እንደዛ የተለያየ ፐርሚሽን አለው። አሁን ምንድን ነው? ምን የተለየ ነገር ሰማህ? አንተ ለርዲ ነው የፈለከው ወሬ? ረዲ ያንተ ማለት ይሄ አሁን እነዚህ ሯጮቻችን ድል ማድረጋቸው አሸነፈ ብቻ እንዳለ ወርቅ ነች ትላለህ፣ ብር ነች፣ ናስ ነች። ሙልጭ አድርጓት አብሶ ባጇቸውን አስገባቸው። አንበሳ ነች። እነዚህ የመሳሰሉ ያፈራሉ። በጣም እንጂ እኮ አሁን ፌፋ ቢሉት እንደውም ፊፋ ነው ማለት ብቻ አሁን ሊወስኑ ማለት ምን ብለው ዝም ብለው እንደዚህ ዘላለም ተሚለፉ ልክ ታሩፕላን የወረዱ ጊዜ ወርቃቸው ይሰጣል። ሳይሮጡ አዎ ማን ያሸንፍ እንደጠፋቱ አንተ እኮ የምትወዳደር አሸናፊ ሲኖር ነው ሲቀያየር ነው። ስለዚህ ልክ ናቸው ታዲያ ውሳኔ ልክ ነው። ለዛ ሊባል ነው ይወሰን ማለት የኔ አሁን ወርቅ ብትል አይደለም እንዴ ዛሬ ያየሁትን አቤት እንዴ አቤት ዛሬ ያየሁት አንተ ትመስለኛለህ። ደግሞ ትልቅ ወርቅ አርጋ ይመስለኛል። ያልጋ ደግሞ ጎማ ተሽከርካሪ ያለው ይመስለኛል። ያየ አንተ እዛ ላይ ተኝተህ ይመስለኛል። እንደዚህ እንደው ዝግት ተብለህ ተኝተህ እጅህን እንዲህ እያውለበለብክ በሰው መሀል ሰላምታ እየሰጠቸው በመላም የምታልፍ ይመስለኛል። አይ አንተ እንዲሁ ዝም ብለህ ነው እንጂ እኮ የለፋኸው። እኔ በቅርቡም በእውነት አይ ነበር። በእውነት ታየው ነበር። ዝም ብለህ ነው የለፋኸው። ይኸውልህ እንዴት መሰለህ አሁን ይሄ ያየኸው ህልም ሲፈታ ወርቁ ያው ወርቅ ነው። ደግሞ አልጋው እኔ ነኝ። አልጋው አንተ ነህ። አልጋው እኔ ነኝ። እሺ ጎማው ልጄ ነው። ታውቀዋለ? ልጄ ነው። እሱ ነው። ህዝቡ ደግሞ ሀብት ነው። ብቻ ምን አለፋ በቅርቡ ታየዋለህ ሁሉ ነገር ሀብት ነው አልከኝ። ያርግ አዎ በቅርቡ ታየዋለህ። አሁን ደግሞ ጎማ ብትል እባክህ አሁን ወደ አንተ ስመጣ በስመ አብ ወልደ መንፈስ ቅዱስ ቤት ያየሁት የመኪና አደጋ ቤት የት ነው? ቤት አሁን እዚህ የቀለበት መንገድ የለም ይሄ ተፊታችን እሱን ዘልዬ እሻገራለሁ። እሺ የመኪና ጎማ መልፎታል አልኩ። ምን ዘላለሁ ብሎ ቀለበት መንገድ ሞት ምን አንቀሸቀለው? ምን አካለው? አዞበት ነው አዞበት ዜብራ ይባላል። አይታይ ተው ያህያው ራሱ መጥፎት ቢታሰር ነው የሚለው። አረባክን በል እንደዚህ አይነት አደጋ አይጣላ ድረስ ነው እናቴ። ወይ ምንድን ነው? አዋቂ ሰው ነው ወይስ ምንድን ነው? ኧረ ወጣት ነው። ወጣት ነው። ገና ነው። እንደውም ይሄ አንተ ዘወትር የምትለብሰው ነው ሱሪ አለ ሙሉ ሱሪ የነበረ ግን ዘወትር የምታደርገው የእሱ አይነት ከለር መለበሰው አልኩ። በቃ እኔ እንዲያው በስመ አብ ቁምጣ አልጎዳው። ይሄ አንተ የምትለብሰው አይደል? ዘወትር የምትለብሰው እሷን አይነት ነው። ቁምጣ ነው ግን ይሄ እንዴት ያስደነ መሰለ። እውነቴን ነው። የኔው ጉድ ነው እንደው ሆዲ አልኩ። የኔው ጉድ ነው። የኔው ጉድ ነው። እንዴት የኔው ጉድ ነው? የምትቀልዳለህ? የኔው ጉድ ነው። ሳይቸግረኝ ሩጥ ብየው ወርቅ ታገኛለህ ብየው ወድቆ ተገኘ። ወይኔ ልጄ እኔ እኮ 10 ሺህ ብሎኝ ነበረ። 10 ሺህ 5 ሺህ ብሎኝ ነበር። ተመቼው መሰናክል ውስጥ ገባ። ወደ ሆስፒታል ነው የወሰዱት። ወደ ሆስፒታል። አዎ ታዲያ ምን ይሻላል? እንሂዳ። እዚህ ምን እናደርጋለን? አጣይቀን እንፈልግና እንሂድ እንጂ ሆስፒታል የተኛበት ለነገሩ ያው ነው። እንዴት አልጋ ቀየረ እንጂ እዚህም ተኝቶ ነበር እኮ የሚውለው። ለማንኛውም አቤት